ያውቁታል። የእግዚአብሔር ቃል ሲናገር በዘፍጥረት መጽሐፍ ላይ እንደዚህ ይላል፣ አዳምና ሔዋንም እግዚአብሔርን ከበደሉ በኋላ እግዚአብሔር አምላክ አዳምና ሔዋንን ከኤደን ገነት አስወጣቸው ይላል። ይሄ የሆነበት ምክንያት የሰው ልጆች በእግዚአብሔር መልክና በእግዚአብሔር አምሳል ቢፈጠሩ እንኳ ኃጢአተኞችና በደለኞች ስለሆኑ ከእግዚአብሔር ጋር መኖር አልቻሉም። ይህ ማለት እግዚአብሔር ቅዱስ ነው፣ እግዚአብሔር ንጹህ ነው፣ እግዚአብሔር ኃጢአትንና በደልን የማያውቅ ነው። የሰው ልጆች ደግሞ ኃጢአተኞችና በደለኞች ስለሆኑ ኃጢአት ከማያውቀው፣ በደል ከማያውቀው፣ መተላለፍ ከማያውቀው ከእግዚአብሔር ጋር መኖር አይችሉም ማለት ነው። እኛ ሁላችን ደግሞ የአዳም ዘሮች ስለሆነን እኛ ሁላችን ደግሞ የዘር ግንዳችን ከአዳም ስለሚመለስ ከአዳም የወረስነው ነገር ብዙ ነው ማለት ነው። ከዛ ውስጥ አንዱ ኃጢአት ነው። ከዛ ውስጥ አንዱ በደል ነው። ከዛ ውስጥ አንዱ እግዚአብሔርን አለመታዘዝ ነው። በዚህ ቦታ ያለን ወንዶች ብንሆን፣ ሴቶች ብንሆን፣ ትልቅ ብንሆን፣ ትንሽ ብንሆን ሁላችንም በፈጠረን በእግዚአብሔር አምላክ ፊት ስንቆም ኃጢአተኞችና በደለኞች ነን። የእግዚአብሔር ቃል ሲናገር እንደዚህ ይላል፣ በአንዱ አዳም አለመታዘዝ ምክንያት ኃጢአት ወደ ሰው ዘር ሁሉ ገባ ይላል። ትልቅ በሆነውና ትንሽ በሆነው ሰዎች መካከል ልዩነት ቢኖር የዕድሜ ሊሆን ይችላል፣ የእውቀት ሊሆን ይችላል፣ የአቅም ሊሆን ይችላል። በእግዚአብሔር ፊት ግን ትልቅና ትንሽ ሰው ሲታይ ኃጢአተኛና በደለኛ ነው። ኃጢአትና በደል ደግሞ የሰው ልጆችን ሁሉ ከእግዚአብሔር ጋር ማኖር አይችልም። ኃጢአትና በደል ደግሞ የሰው ልጆች ሁሉ ከእግዚአብሔር ጋር ህብረት እንዲያደርጉ ማድረግ አይችልም። ለዛ ነው አዳምና ሔዋን እግዚአብሔርን በበደሉ ጊዜ፣ አዳምና ሔዋን እግዚአብሔርን መታዘዝ ባቆሙ ጊዜ እግዚአብሔር አምላክ አዳምና ሔዋንን ከኤደን ገነት ያስወጣቸው።